እሽ ሰላም። በዛሬው ዳሰሳችን አንድ እጅግ በጣም ጥልቅ እና አጓጊ የሆነ ፍልስፋዊ ጽሑፍን በጋራ እንፈትሻለን። ነገሩ እንዲህ ነው። የሰው ልጅ የማሰብ አቅሙ ያመጣው ያለው የቴክኖሎጂ እድገት እና በአንጻሩ ደግሞ ዛሬ በዘመናችን እያየነው ያለው አሳሳቢ ቀውስ እንዴት እንደሚተሳሰሩ ነው የምናየው። በአንድ በኩል አስደናቂ ግስጋሴ ያለን፣ በሌላ በኩል ደግሞ ከባድ ፈተና ውስጥ ነን። እንግዲህ ይህንን አስገራሚ ጉዞ አብረን እንቃኛለን። በቀጥታ ወደ አጀንዳችን ስንገባ በዚህ ዳሰሳችን የምናልፍባቸው 5 ዋና ዋና ክፍሎች አሉ። በመጀመሪያ የሰው ልጅን የማሰብ ጸጋ እንመለከታለን። ቀጥሎ ዘመን እና የቴክኖሎጂው እድገትን እናያለን። ከዛ ቁሳዊ ብልጽግናን እና ቀውስን እንመረምራለን። በመቀጠል የፍልስፍና እና የአስተዳደር ጉድለቶችን እናስሰን። በመጨረሻም ክብርን የሚመጥን ስልጣኔ ምን መምሰል እንዳለበት አብረን እናያለን። ወደ መጀመሪያው ክፍላችን እንግባ። እዚህ ላይ የሰው ልጅ የማሰብ ጸጋና ሆን ተብሎ የተፈጠረ መሆኑን ነው የምናየው። ጸሐፊው ነገሩን ሲጀምር በጣም ጠንካራ በሆነ እምነት እና የጸጋ እይታ ላይ ተመስርቶ ነው። ምን ይለናል? የሰው ልጅ ሆን ተብሎ የተፈጠረ የማሰብ፣ የመመራመር እንዲሁም ነገሮችን የመመዘን ልዩ መብት እና ከባድ ኃላፊነት የተሰጠው ድንቅ ፍጡር ነው ይለናል። ይህ የማሰቡ ኃላፊነት ዝም ብሎ በአጋጣሚ የመጣ ሳይሆን እያንዳንዳችን የራሳችንን ሐሳብ መነሻ እና መድረሻ እንድንመራምር የሚያደርግ ትልቅ አቅም ነው። ታዲያ ይሄ ማለት ምን ማለት ነው? ዕውቀት ዝም ብሎ ከአየር ላይ አይወረድም። አንድ ሰው ጠቃሚ የሆኑ ፍልስፍናዎችን አፍልቆ ለሌሎች ከማካፈሉ በፊት መጀመሪያ በራሱ ሕይወት ውስጥ ያለፉትን እና ተጽዕኖ ያደረጉበትን ልምዶችን በሚገባ ማጤን አለበት። ዕውቀት የሚገነባው ሕይወት ያመጣቸውን ነገሮች በጥልቀት እና በንቃት በመመርመር ነው ብሎ ጽሑፉ አበክሮ ያስረዳል። ይህን አስገራሚ የማሰብ አቅም ካየን ወደ ሁለተኛው ክፍላችን እንለፍ። ይሄውም ዘመንና የቴክኖሎጂ እድገት ወይም የሰው ልጅ ታሪካዊ ጉዞ። የሰው ልጅ የእድገት ጉዞ እንደምናውቀው በአንድ ጀንበር የተከሰተ አይደለም። ጥንት እጅግ አስቸጋሪና ፈታኝ የሆኑ የተፈጥሮ ሁኔታዎችን በብልሃት ከማለፍ ጀምሮ ቀስ በቀስ የተለያዩ ፍልስፍናዎችንና ሳይንሳዊ ግኝቶችን ወደ መፍጠር ተሸጋገረ። ዛሬ ላይ ደግሞ የላቀ የቴክኖሎጂ አቅም በመጠቀም የራሱን የኑሮ ዘይቤ ሙሉ በሙሉ ወደ ማደራጀትና ወደ መቆጣጠር ደረጃ ደርሷል። ማሰብ ብቻ ሳይሆን ያሰበውን በተግባር አሳይቷል። የዚህ ሁሉ እድገት ምስጢር በሦስት ዋና ዋና ደረጃዎች የሚታየው። መጀመሪያ የሰው ልጅ በዓለም ላይ በጎ ለውጥ የማምጣት ሥልጣን እንዳለው ተረዳ። ይህንን ተጠቅሞም የተለያዩ የቴክኖሎጂ ፈጠራዎችን አሳደገ። ውጤቱም ዛሬ ሁላችንም እንደምናየው የሰዎችን አሰራርና የአኗኗር ስልት እጅግ በጣም ፈጣን፣ ቀልጣፋ እና ምቹ ማድረግ መቻሉን። አሁን ደግሞ ነገሮች ወደሚወሳሰቡበት እና እጅግ አስገራሚ ወደ ሆነው ሦስተኛ ክፍላችን እንገባለን። ይህም ቁሳዊ ብልጽግና እና ቀውስ፣ የዘመናችን ትልቁ ተቃርኖ ነው። እዚህ ላይ በትክክል ልናስተውለው የሚገባ ትልቅ ተቃራኒ አለ። ጸሐፊው አጽንዖት የሚሰጠውም ለዚህ ነው። በአንድ በኩል በታሪክ ታይቶ የማይታወቅ ከፍተኛ ቁሳዊ ብልጽግና እና የቴክኖሎጂ ምቾት አለን። በሌላ በኩል ደግሞ ማመን እስኪከብደን ድረስ እጅግ የሚያስፈራ የፖለቲካ፣ የማኅበረሰብ እና የምጣኔ ሀብት ቀውስ ውስጥ ተዘፍቀናል። ውጫዊው ዓለማችን እጅግ ያማረና የተንደላቀቀ ሲሆን ውስጣዊ እና ማኅበራዊ አወቃቀራችን ግን በሚያሳዝን ሁኔታ እየፈረሰ ነው። ለምን እንዲህ ሆነ ብለን ስንጠይቅ ጽሑፉ የሚያስቀምጠው ምክንያት አጭር እና ግልጽ ነው። የሰው ልጅ የተሰጠውን ሥልጣንና ኃይል በአግባቡ አልተረዳው። ቴክኖሎጂውና አቅሙ ቢኖረንም ሰላም የሰፈነበት የተዋሃደ እና የተባረከ ዓለም መፍጠር አቅቶናል። በአጭሩ ኃይላችንን እንዴት በአግባቡና ለበጎ ነገር እንደምንጠቀምበት ግን አልገባንም ማለት ነው። ታዲያ ይሄ ሁሉ ሀብትና ዕውቀት እያለን የችግሩ ሥረ መሠረት ምንድን ነው? አራተኛው ክፍላችን ወደዚህ የጥፋት ሥር ማለትም ወደ ፍልስፍናና አስተዳደር ጉድለቶች ይመራናል። ታሪክን ወደ ኋላ መለስ ብለን ስናይ በትናንሽ አለመገባበቶች እና በጎደሉ ጊዜያዊ በሆኑ ፍልስፍናዎች የተነሳ አምባገነኖች እንዴት እንደሚፈጠሩ አስተውለናል። የዚህ ውጤት ደግሞ እጅግ የሚያሳዝን እና ሰፊ የሆነ የሰው ልጅ ሕይወት መጥፋት እንዲሁም የሀገራት ሙሉ በሙሉ መውደም ነው። ከምንም በላይ ደግሞ ይህ ውድመት ዛሬም ድረስ በሕይወት ባሉ ሰዎች አእምሮ ውስጥ የማይጠፋ ጠባሳ ጥሎ አልፏል። በምንም መልኩ ሊጸድቅ የማይችል ጥፋት ነው። እንግዲህ የጸሐፊው ትልቁ ማስጠንቀቂያ እዚህ ላይ ነው። የሳይንስና የቴክኖሎጂ እድገታችን በጥሩ የማኅበረሰብ አስተዳደርና በጠንካራ ፍልስፍና ላይ ካልተመሠረተ ምንም ዋጋ የለውም። እንዲያውም አውንታዊነቱን ያጣና ፈውስ ወደሌለው ጥፋት ያመራል።
የቱንም ያህል ቴክኖሎጂ ቢረቅ አቅጣጫውን የሚያስተካክል አስተዳደር ከሌለ የገዛ ፈጠራችን የገዛ ጠላታችን ይሆናል ማለት ነው። ታዲያ ከዚህ ሁሉ የጨለመ እውነታ መውጫ መንገድ የለንም ወይ? አሁን አለን። ወደ አምስተኛውና የመጨረሻው ክፍላችንን ሻገር። የጸሐፊው የመፍትሄ ሐሳብ ክብርን የሚመጥን ሥልጣኔ መገንባት ነው። እውነተኛ እድገት ማለት ምን ማለት ነው? የጽሑፉ ጸሐፊ ጽኑ አቋም ይህ ነው። ማንኛውም ሥልጣኔ የቴክኖሎጂ እድገት ወይም ማኅበራዊ ለውጥ የሰውን ልጅ ተፈጥሯዊ ክብር በትክክል የሚመጥን እና የሚያንጸባርቅ መሆን አለበት። እድገት ማለት ግዙፍ ፎኮችን መገንባት ወይም ረቂቅ ቴክኖሎጂ መፍጠር ብቻ አይደለም። እውነተኛ እድገት ያ ቴክኖሎጂ የሰውን ልጅ ምን ያህል ያከብራል ከሚለው ጋር ቀጥታ የተያዘ ነው። ታዲያ ይህንን በተግባር እንዴት እናድርገው? ጽሑፉን ያስቀመጣቸው ግልጽ እርምጃዎች ያሉ። አንደኛ፣ የዘመኑን ፈተና የሚመጥኑ አዳዲስና ስነ ምግባራዊ የአስተዳደር ስልጠኖችን ነድፎ ማውጣት። ሁለተኛ፣ እነዚህን እሳቤዎች ሳይዘገዩ ወዲያውኑ ወደ ተግባር መቀየር። ሦስተኛ፣ የሰውን ልጅ አብሮት ከተፈጠረው ክብሩ አንጻር ብቻ ማስተናገድ እና በመጨረሻም ለሌሎች ፍጥረታትና ለተፈጥሮ ኃላፊነት የሚሰማው ጠባቂ መሆን። ይህንን አስገራሚ ዳሰሳ ስናጠናቀቅ አብረን ይዘነው የምንወጣው አንድ ጥልቅ ጥያቄ አለ። የወደፊቱ የቴክኖሎጂ እድገት ከሰው ልጅ እውነተኛ ክብር እና ከጠንካራ ስነ ምግባራዊ አስተዳደር ጋር በትክክል ሊጣጣም የሚችለው እንዴት ነው? ቴክኖሎጂን እያሳደግን ሰብዕናችንንና ክብራችንን ላለማጣት ምን ማድረግ አለብን? ይህንን አንገብጋቢ ጥያቄ ያሰላሰልን የዛሬውን ማብራሪያችንን በዚሁ እንቋጫለን። ቸርን ሰንብት።